ሰላም ሰላም ለእናንተውን ምስጋናች ዩቲዩብ ተከታዮች ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ፈጣሪ ይመስገን እኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? አደ በገር ያላችሁ በኢትዮጵያም ያላችሁ የትም ዓለም አቀፍ የምትገኙ ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን የትም ሀገር የምትገኙ ሁላችሁም እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሁላችንም በሰላም ይጠብቀን ይራራን፣ ሁሉ ጊዜ ከጎናችን ማይለይ እግዚአብሔር ከኛ ጋር ሁሉ ጊዜ ያለ ክብር ለኢየሱስ ይሁን። ቤተሰቦቼን ከልብ አመሰግናለሁ። ምን ልበላችሁ፣ በጣም በቃ ዛሬ በጣም ደስ ብያለሁ ማለት ነው። ደስታ ከልክ በላይ ነው ማለት ነው። ከልክ በላይ ማለት ነው። አንደኛ አንድ ከስ ገብቼ ያለው ከልብ አመሰግናለሁ ቤተሰቦቼ። ዝቅ ብዬ ለእናንተ ክብር ማለት ነው። በሁሉም በሁለት ስልክ ስካፕ ያደርጋችሁ እንዲሁም እንዳነሳ ብላችሁ ቪዲዮ የተጫወታችሁ በሁሉም ከጎንሽ ነንና ጠንክር እያላችሁ በምትሰጡ ኮሜንት ላይ እንዲሁም በሁሉም በጣም እውነት እግዚአብሔር ስለእናንተ ምን ብዬ እውነት ቃላት የለኝም ማለት ነው። ክብሩልኝ እህቶቼ ወንድሞቼ፣ ከልብ አመሰግናለሁ። ተባረኩ። ደግሞ ቤተሰብ ያልሆናችሁ ቤተሰብ አድርጉኝ፣ አበረታቱኝ። ጥሩ ነገር ይዤ እመጣለሁ። ስለዚህ በምትሰጡ ኮሜንት ላይ በጣም እውነት በጣም ደስ የሚለኝ ማለት ነው። ምክንያቱም አንዳንድ ሰዎች ደግሞ እኛ አሁን ጀማሪ ነን፣ በቃ ምንም አናውቀው ጉዳይ የለም፣ ስለ ዩቲዩብ ብዙ ነገር አናውቅም ማለት ነው። አንዳንዶቻችሁ ማለት ነው ባታውቁ ቶሎ ብላችሁ ማሁን ቃላት ወይም ማሁን ኮሜንት የምትጽፉት ማለት ነው። ይቅርታ እንግዲህ ባታደርጉ ጥሩ ነው። እኛ አዲሶች ስለሆነን ብዙ ነገር ሊቀር ይችላል ማለት ነው። ብዙ ነገር አናስተካክልም ማለት ነው። ግን ትላልቅ ዩቲዩበሮች ምከሩ፣ እንደዚህ እኮ እንደዚህ አይደለም፣ እንደዚህ እኮ እንደዚህ አይደለም ብላችሁ ምከሩ እንጂ ቶሎ ብላችሁ ለኛ ማሆኑ ቃላት ማስቀመጥ የለባችሁም። ትላልቆች ዩቲዩበር የሆናችሁ ቁጥር ጠይቃችሁ እንደዚህ እኮ እንደዚህ አይደለም ብላችሁ ምከሩ እንጂ ምናልባት ብዙ ሰዎች ማለት ነው አውቁ አይደለም ሁሉ ነገር የሚሰሩ ማለት ነው። በሌሎቹ ይማራሉ ብለው በድፍረትም ይወጡ አሉ። ደግሞ አንድ ሰው ጥፋት የሚሰራ አውቁ አይደለም አለማወቅ ነው ማለት ነው። ስለ አለማወቅ ብዙ ስህተት ይሰራል ማለት ነው። ያ ስህተት እናንተ አርሙ እንጂ ተመልሳችሁ እንደዚህ አይደልባችሁ መስደብ የለባችሁ ማለት ነው። ይሄ ለሁላችንም ምላሽ እንደሆነ ብዙ ሰዎች እንደዚህ ይፈራሉ ማለት ነው። ዩቲዩብ ላይ ወጥተው መናገርም በጣም ይፈራሉ ማለት ነው። እና ዛሬ ቤተሰቦች ይሄ አኪድ ስለእናንተ ካወራሁ አንድ ሰርፕራይዝ የሆንኩ ነገር አለ ለእናንተ ፊት እናያለን ማለት ነው። እንግዲህ እኔ ማውቀው ጉዳይ የለም። ስልክ ቁጥር ጠየቀች ጓደኛዬ፣ ደግሞ ሎኬሽን ጠየቀች። እኔ የሚያውቀው ጉዳይ የለም። ከዛ የሆነ እቃ በእንትን ላይ በድራይቨር ላይ ላከች ማለት ነው። እግዚአብሔር እውነት ብዙ ጓደኞቹ እግዚአብሔር ይስጣችሁ፣ ምናችሁ ነገር የለም። ይሄ ቪዲዮ ያው ታለሽ ብዬ አስባለሁ። ተከታይ ነሽ ግን ዩቲዩብ አልከፈልሽም። እንግዲህ እንድትከፍሽን ደግሞ እነግርሻለሁ። ዩቲዩብ ክፈትና አብረን እንስራልሻለሁ። ክበርልኝ። ደግሞ ስጦታ አብረን በእናንተ ፊት ነው የምናየው ማለት ነው። እስቲ እናያለን። ያያችሁ ነው። በዚህ ውስጥ ምን እንዳለ አላቅም። አሁን በእናንተ ፊት ነው የምከፈተው። ደግሞ እንደዚህ አይነት ቢጃማ ይሁን ወይም ሻሽ ይሁን ወይም ግን ልብስ ነገር ነው ማለት ነው። ልብስ ነገር ነው እና እናንተ ምን ራፊ ታስባላችሁ? ብቻ አባዬ አልለብስም። አባዬ አይደለም ቢጃማም ይሄ አልለብስም ማለት ነው። አልፎ አልፎ ነው እና
እናንተ ምን ትገምታላችሁ? ግን እግዚአብሔርን እውነት ብዙ ጓደኞች እግዚአብሔር ይስጣችሁ። ደግሞ እውነት ምልሽ ነገር ለምህቴ እግዚአብሔር ባለሽበት ቦታ በክፉ ነገር ይጠብቅሽ። እውነት ያሰብሽው ሁሉ ይሳካልሽ። ቤተሰቦች ሁላችሁ ማለት ነው ያሰባችሁ ይሳካላችሁ። የጠማችሁ የጓጓችሁ እግዚአብሔር አሳልፎ ይስጣችሁ። እናችሁ ነገር የለም። ስለዚህ ስለ ስጦታ ክብርልኝ። ቤተሰብ አብረን እናያለን። ቤተሰብ በጣም መወድ ልብስ ነው። ይፍሰ ከነ አለባሹ እና ምልሽ ነገር የለም። እውነት ይሄ አላህ ይስጥሽ፣ አላህ ይስጥሽ። ለኔ የቀነሽበት ቦታ እግዚአብሔር ብዙ ይስጥሽ፣ ብዙ ይስጥሽ። ቤተሰብ እስቲ ለብሼ ላሳያችሁ ለእናንተ ማለት ነው። ቤተሰብ ይውልኝ እንዴት እንደሚያምር ቤተሰብ እንዴት እንዳምር እያያችሁ ነው። የምትፈልጉ ካላችሁ እኔም የእንትኑም ሎኬሽኑ ወይም ስልክ ቁጥር እናስተላልፋለን ማለት ነው። ይሄንን ልብስ ማለት ነው። እሺ ግን እኔ ለእናንተ እሽጣለሁ ብዬ ሳይሆን ያው ድራይቨሩ ማለት ነው ቁጥር እኛ ጋር አለ። እንደዚህ አይነት ልብስ በጣም አሪፍ ነው። ምናልባት የምትፈልጉ ካላችሁ ማለት ነው። እወዳችኋለሁ ቤተሰቦቼ። ይሄንን ቪዲዮ ጨርሳችሁ እንድታዩ ደግሞ እርግጠኛ ነኝ። መቼም መሀል ላይ ታስቆሙም እና ክበርልኝ እህቴ። እንደዚህ አምሮብኛል። እግዚአብሔር ላንቺም እንደዚህ የሚያምር ነገር ይስጥሽ ብዬሻለሁ። ለሁላችሁም እግዚአብሔር እልፍ አላፍ ብዙ ጓደኞች ይስጣችሁ። ምላችሁ ነገር የለም። ተባረኩ። ስለተከታተላችሁ ከልብ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ማበረታቱ እንዳትተውኝ፣ አበረታቱኝ። ቪዲዮ ሰዓት መሙላት እፈልጋለሁ። እንግዲህ ባይ ባይ።